Ethio Connect YouTube channel. ብዙ ኢትዮጵያውያን ጥገኝነት ጠያቂዎች አንዴ በዩኤንኤችሲአር ቢሮ ከተመዘገቡ በኋላ በቀጥታ ተቀባይነት እንደሚያገኙ ያስባሉ። ነገር ግን በየዓመቱ የበርካታ ኢትዮጵያውያን ፋይሎች በቀላል ስህተቶች ምክንያት ውድቅ ይደረጋሉ። በዚህም የተነሳ ለበርካታ ችግሮች ይዳረጋሉ። በዚህ ቪዲዮ ውስጥ ስደተኛ ማን ነው፣ ጥገኝነት ጠያቂ ማን ነው የሚሉትን እና የጥገኝነት ጥያቄውን ሊያበላሹና ውድቅ ሊያደርጉ የሚችሉ 5 ከባድ ስህተቶችን እናብራራለን። እነኚህን ስህተቶች ካስወገዱ የጥገኝነት ጥያቄዎት ተቀባይነት በማግኘት ስኬታማ ይሆናሉ። በዓለም ዙሪያ 322,000 ኢትዮጵያውያን በስደተኝነት ወይም ጥገኝነት ጠያቂነት ተመዝግበዋል። በየዓመቱ በአማካይ ከ40,000 በላይ ኢትዮጵያውያን በዓለም ዙሪያ በአፍሪካ፣ በአውሮፓና በሰሜን አሜሪካ የጥገኝነት ማመልከቻ ያቀርባሉ። በዓለም አቀፍ ደረጃ የጥገኝነት ጥያቄን አቅርበው ጥያቄያቸው ተቀባይነት የሚያገኙት ኢትዮጵያውያን ከ20% እስከ 60% ይደርሳሉ። ይህ ማለት ከመቶ የጥገኝነት ጠያቂዎች ውስጥ ከ20 እስከ 60 የሚሆኑት ተቀባይነት ሊያገኙ ይችላሉ። ከ40 እስከ 80 የሚሆኑት ውድቅ ሊደረጉ ይችላሉ። ስደተኛ ማን ነው? እንደ 1951 የጄኔቫ ስምምነት ትርጓሜ መሰረት ስደተኛ ማለት በዘሩ፣ በሃይማኖቱ፣ በዜግነቱ፣ በአንድ ማህበራዊ ቡድን አባልነቱ ወይም በፖለቲካዊ አመለካከቱ ምክንያት በሚደርስበት ስደት፣ ጦርነት፣ ጥቃት ወይም ከፍተኛ የሰብአዊ መብት ጥሰት ምክንያት አገሩን ለቆ ለመውጣት የተገደደ እና ወደ አገሩ በሰላም ለመመለስ የማይችል ሰው ነው። በቀላል አገላለጽ ስደተኛ ማለት በገዛ አገሩ ሕይወቱ ወይም ነፃነቱ አደጋ ላይ የወደቀ ሰው ነው። ጥገኝነት ጠያቂ ማን ነው? ጥገኝነት ጠያቂ ማለት አገሩን ጥሎ የወጣና ሌላ አገርን ወይም ዩኤንኤችሲአርን ጥበቃ የጠየቀ ነገር ግን የጠየቀው ጥያቄ ገና ውሳኔ ያላገኘ ሰው ማለት ነው። በቀላል አገላለጽ ጥገኝነት ጠያቂ ማለት ስደተኛ ተብሎ ዕውቅና ለማግኘት ውሳኔ እየጠበቀ ያለ ሰው ነው። ለምሳሌ በግብፅ ውስጥ በዩኤንኤችሲአር የተመዘገበ ሰው መጀመሪያ እንደ ጥገኝነት ጠያቂ ይታያል። ጉዳዩ ተመርምሮ ተቀባይነት ካገኘ በኋላ ብቻ ነው በይፋ ስደተኛ ተብሎ ዕውቅና የሚሰጠው። አሁን በስደተኛና በጥገኝነት ጠያቂ መካከል ያለውን ልዩነት ካየን ቀጥለን የኢትዮጵያውያን ጥገኝነት ጠያቂዎችን ፋይል ክፉኛ ሊጎዱ የሚችሉና ጥያቄያቸውን ውድቅ የሚያደርግባቸው 5 የተለመዱ ስህተቶችን እንመልከት። ስህተት 1 ወጥ ያልሆነ ታሪክ መናገር። በተለያዩ ቃለመጠይቆች ወቅት የተለያዩና እርስ በርስ የሚጋጩ ታሪኮችን መናገር ተአማኝነትን ያሳጣል። ይህ ደግሞ ፋይልዎ ውድቅ እንዲሆን ትልቁ ምክንያት ነው። ለዚህ ስህተት የሚዳርጉ ምሳሌዎች የቀናትና የቦታዎች መደበላለቅ። ለምሳሌ ከኢትዮጵያ የወጣሁት በሰኔ ወር 2014 ዓመት ነው ብለው ተናግረው በሌላ ጥያቄ ላይ ደግሞ የታሰርኩት በነሐሴ 2014 ዓመት አዲስ አበባ ውስጥ ነው ካሉ ንግግራችሁ እርስ በርስ ይጋጫል። ከሀገር ከወጡ በኋላ አገር ውስጥ ሊታሰሩ አይችሉምና። የፖለቲካ ተሳታፊ ዝርዝሮች የአንድ የተቃውሞ ፓርቲ አባል ነኝ ካሉ የፓርቲውን ስም፣ አመራሮቹን እና የእርሶን ድርሻ በተመለከተ የሚሰጠውን መረጃ መለዋወጥ የለበትም። መጀመሪያ አባል ነኝ ብለው ቆይተው ደጋፊ ብቻ ነኝ ካሉ ተአማኝነታችሁ ይቀንሳል። የችግሩ መንስኤ ምሳሌ ለስደት ያበቃውኝ ዋና ምክንያት ስትናገሩ ጥንቃቄ አድርጉ። ለምሳሌ ቤቴ ድረስ መጥተው ደበደቡኝ ካሉ በኋላ በሌላ ጊዜ መንገድ ላይ ነው የደበደቡኝ ካሉ ትልቅ ጥርጣሬ ይፈጥራል። የቤተሰቡ ሁኔታ መረጃ ስለ ቤተሰቡ ብዛት፣ ስም ወይም አሁን ያለበት ቦታ የሚሰጠው መረጃ ሁልጊዜ አንድ አይነት መሆን አለበት። ከሀገር የወጣችሁበት ምክንያት በዩኤንኤችሲአር የስደተኛ ኮንቬንሽን በተደነገገው 5ቱ ትርጓሜዎች ማለት በዘሩ፣ በሃይማኖቱ፣ በዜግነቱ፣ በአንድ ማህበራዊ ቡድን አባልነቱ ወይም በፖለቲካዊ አመለካከቱ ምክንያት በሚደርስበት ስደት፣ ጦርነት፣ ጥቃት ወይም ከፍተኛ የሰብአዊ መብት ጥሰት ምክንያት አገራችሁን ለቃችሁ እንደወጣችሁና ወደ አገራችሁ በሰላም መመለስ እንደማትችሉ መግለጽ አለባችሁ። የስደተኝነት ጥያቄያችሁ ከነዚህ 5ቱ ችግሮች አንዱ ማሟላት ግድ አለበት። አለበለዚያ ጥያቄያችሁ ውድቅ ይደረጋል። ይህን ስህተት ለማስቀረት ምን ማድረግ አለባችሁ? 1 እውነትን ብቻ መናገር። ታሪካችሁ እውነት ከሆነ ዝርዝር ነገሮችን የመርሳትና የመቀየር እድላችሁ ጠባብ ነው። 2 ማስታወሻ መያዝ። ለዩኤንኤችሲአር የሰጣችሁትን የመጀመሪያ ቃል ወይም የሞላችሁትን ፎርም ሁልጊዜ አስታውሱ። 3 በራስ መተማመን። ግራ ከመጋጋት የተነሳ የተሳሳተ መረጃ ከመስጠት የረሱት ነገር ካለ አልመሰለኝም ወይም አሁን በትክክል አላስታወስኩትም ማለት ይሻላል። ጠቃሚ ምክር ዩኤንኤችሲአር ታሪካችሁ 100% ፍጹም እንዲሆን አይጠበቅም። የሰው ልጅ የመርሳት ባህሪ ስላለው፣ ነገር ግን የታሪኩ ዋና ፍሬ ነገር ላይ የሚፈጠሩ ልዩነቶች ፋይላችሁን አደጋ ላይ ይጥላሉ።
ስህተት ቁጥር 2 የሐሰት ሰነዶችን መጠቀም። የሐሰት የፖለቲካ ደብዳቤዎችን፣ የፍርድ ቤት መጥሪያዎችን ወይም ማንኛውንም የውሸት ማስረጃ ማቅረብ በጉዳያችሁ ላይ ከፍተኛ ጥርጣሬን ከመፍጠሩም በላይ ለወንጀል ሊያጋልጥ ይችላል። ብዙዎች የጥገኝነት ጥያቄያቸው ጠንካራ እንዲሆንላቸው በማሰብ የሐሰት ማስረጃዎችን ያዘጋጃሉ። ነገር ግን በዩኤንኤችሲአር እነዚህን ሰነዶች የማረጋገጥ ከፍተኛ አቅም አለው። የፖለቲካ ፓርቲ ደብዳቤዎች በኢትዮጵያ ውስጥ ካሉ ታዋቂ ፓርቲዎች ለምሳሌ ኢዘማ፣ ኦፌኮ፣ አብን ወተታ የተሰጡ የሚመስሉ የሐሰት አባልነት ወይም የስደት ደብዳቤዎችን ማቅረብ። እነዚህ ደብዳቤዎች ማህተማቸው ወይም ፊርማቸው በቀላሉ ሊታወቅ ይችላል። የፖሊስ ወይም የፍርድ ቤት መጥሪያዎች ይፈለጋል የሚሉ የሐሰት የፖሊስ መጥሪያዎችን ወይም የፍርድ ቤት ውሳኔዎችን ማዘጋጀት። የሰነዶቹ አጻጻፍ ስልት ከኢትዮጵያ ሕጋዊ አሰራር ጋር የማይሄድ ከሆነ ወዲያውኑ ይነቃል። የሕክምና ማስረጃዎች ጉዳት ደርሶብኛል ለማለት ከሆስፒታል የተሰጡ የሕክምና ምስክርነት ወረቀቶችን ማቅረብ። ምክር አንድ የሐሰት ሰነድ ከተገኘ ሌላው እውነተኛ ታሪካችሁም ጭምር ተአማኒነት ያጣል። ሰነድ ከሌላችሁ የለኝም ማለት ከሐሰት ሰነድ ይሻላል። ስህተት ቁጥር 3 የዩኤንኤችሲአር ቀጠሮዎችን ማክበር አለመቻል። ለምዝግባም ሆነ ለቃለ መጠይቅ የተሰጡን ቀጠሮዎችን ያለ በቂ ምክንያት አለመገኘት ጉዳያችሁ እንዲዘገይ ወይም ፋይላችሁ እንዲዘጋ ሊያደርግ ይችላል። በስደት ዓለም ውስጥ ስልክ መቀየርና የመረጃ እጥረት የተለመደ ቢሆንም ቀጠሮ ማሳለፍ ግን ትልቅ ዋጋ ያስከፍላል። ስልክ ቁጥር መቀየር ብዙ ኢትዮጵያውያን ስልካቸው ሲዘጋባቸው ወይም ቁጥሩ ሲቀየር በቶሎ አዲሱን ቁጥር ለዩኤንኤችሲአር አያሳውቁም። በዚህም የተነሳ ድርጅቱ ሊደውልላችሁ ሲሞክር ካጣችሁ ፋይላችሁ እንቅስቃሴ የሌለው ተብሎ ሊዘጋ ይችላል። አድራሻ ለውጥ ከመኖሪያ ቤታችሁ ወደ ሌላ ሰፈር ስትቀይሩ ለድርጅቱ አለማሳወቅ። ቀጠሮውን ቀላል አድርጎ ማየት። ለካርድ እድገት ነው ወይም ለፎቶ ነው በማለት ቀጠሮን ማሳለፍ። ማንኛውም ቀጠሮ ለጉዳያችሁ ሂደት አስፈላጊ መሆኑን መረዳት አለባችሁ። ስህተት 4 የሌላ ሰውን ታሪክ ገልብጦ ማቅረብ። እያንዳንዱ የጥገኝነት ጥያቄ የግልና እውነተኛ መሆን አለበት። የሌላ ሰውን ታሪክ ይህ ያስኬዳል ተብሎ ስለተነገረ ብቻ መናገር በቀላሉ ይነቃበታል። በማህበራዊ ሚዲያ ወይም በጓደኛ በኩል ይህ ታሪክ ያስኬዳል ተብሎ የሚነገሩ ወሬዎችን ሰምቶ የራስ ታሪክ አድርጎ ማቅረብ እጅግ አደገኛ ነው። የክልል ወይም የጎሳ ታሪኮችን መውሰድ። ለምሳሌ እርሶ ካልኖሩበት ክልል ለምሳሌ ትግራይ፣ አማራ ወይም ኦሮሚያ የተከሰተን ትክክለኛ ችግር የኔ ነው ብለው ሲያቀርቡ ስለ አካባቢው ጂኦግራፊ ወይም ስለ ሁኔታው ዝርዝር ጥያቄ ሲጠየቁ ይሳሳታሉ። የተለመዱ ታሪኮች ታስሬ ነበር ወይም ቤተሰቦች የተገደሉ የሚሉ ታሪኮችን ሁሉም ሰው በተመሳሳይ ቃላት የሚናገረው ከሆነ ኢንተርቪው አደራጊዎቹ ታሪኩ የተቀነባረ መሆኑን በቀላሉ ይረዱታል። ዝርዝር መረጃ ማጥፋት የሌላ ሰውን ታሪክ ሲናገሩ ስሜቱና ጥቃቅን ዝርዝሮቹ ስለማይኖሩ ታሪኩ ደረቅና ሰው ሰራሽ ይሆናል። ስህተት 5 የአገልግሎት ክትትል ክፍተት። አብዛኞቹ ኢትዮጵያውያን ስደተኞች ካላቸው ዋና ዋና ችግሮች ውስጥ አንዱ ከአገልግሎት ሰጪ ተቋማት ጋር በቂ ክትትል አለማድረጋቸው፣ የሚገባቸውን እርዳታ ወይም ድጋፍ በንቃት አለመጠየቃቸው ነው። ይህም የሚከተሉትን ችግሮች ያስከትላል። 1 የመረጃ እጥረት፣ ስለ መብታቸውና ግዴታቸው አለማወቅ። 2 የጥገኝነት ሂደቶች መዘግየት። 3 የሚገባቸውን የጤና፣ የትምህርት ወይም የገንዘብ ድጋፍ ማጣት። ማጠቃለያ በስደተኛና በጥገኝነት ጥያቄ መካከል ያለውን ልዩነት መረዳትና እነዚህን ስህተቶች አለመድገም ጉዳያችሁን በሰላም ለማስጨረስ ይረዳዋል። እነዚህን 5 ስህተቶች በማስወገድ የጥገኝነት ጥያቄያችሁን በራስ መተማመን ማቅረብ ትችላላችሁ። ያስታውሱ፣ እውነተኝነት እና ትዕግስት ለስኬታማ የጥገኝነት ሂደት ቁልፍ መሳሪያዎች ናቸው።